እሺ ሰላም ሰላም ውድ የዩቲዩብ ቻናል ተከታታዮች በሙሉ እንደምን ቆይታችኋል? እንግዲህ ይህ ፓርት 2 የጃቫስክሪፕት ቱቶሪያል ክፍል 2 ነው። እንግዲህ በመጀመሪያው ቱቶሪያላችን እንዳየነው ኢንትሮዳክሽኑን ተመልክተን ነበረ። እንግዲህ ዛሬ ደግሞ ምንድነው በኢዲያችን በኤንቫይሮንመንታችን ላይ ገብተን አንዳንድ ነገሮችን እናያለን ማለት ነው። እዚህ ጋር እኔ ሁለት index.html እና javascript.js የሚል ሁለት ፋይሎችን ከፍቻለሁ። እናንተም ክፈቱና ስራችንን እንጀምራለን ማለት ነው። እንግዲህ በመጀመሪያ የኤችቲኤምኤል ፎርሙን እናመጣለን ማለት ነው። በመቀጠልም እንግዲህ የጃቫስክሪፕት ከሚባሉ መሰረታዊ ከሚባሉት ታጎች ውስጥ ወይም ሲንታክሶች ውስጥ አንዳንዶቹን እነግራችኋለሁ እየሰራን እናያቸዋለን ማለት ነው። አንደኛው ዶክመንት የምትባላለች ዶክመንት የሚባለው ይሄ ታግ ምንድነው የምንጠቀምበት በዌብ ፔጃችን ላይ የሆነ ወርድ ዲስፕሌይ እንዲያደርግልን ነው ማለት ነው። ይሄንን እንደ መጀመሪያነት ዝም ብለን እንመለከተውና ከዛ በኋላ ኢን ዲቴይል ምን አይነት ጥቅም እንዳለው ማሳያችሁ ይሆናል ማለት ነው። እንደ መጀመሪያነት ያክል ግን ስክሪፕት የምትል ታግ እንክፈት። እቺ ስክሪፕት ማለት እንደ ጃቫስክሪፕት እንደ መጀመሪያ ማለት ነው። ይሄ ኢንተርናል ጃቫስክሪፕት ስንጽፍ ማለት ነው። እሺ እዚህ ውስጥ እንግባና እንግዲህ ቅድም ያልኳችሁን ዶክመንት የምትለውን እንጠቀም። ዶክመንት ዶት ራይት እና ብራኬት ውስጥ እናስገባና እዚህ መሀል የፈለግነው ነገር ሄሎ አምያ ብንበለውና ሁሌ የታጋችን መዝጊያ ምንድነው? ሴማይ ኮለን ነው። በሴማይ ኮለን ዘጋና ራን እናደርገዋለን ማለት ነው። እንግዲህ እንደምትመለከቱት በአንድ ጃቫስክሪፕት ቃል ሲንታክስ ራን ማድረግ ፕሮግራም ማድረግ አንድ ወርድን ማውጣት ሴንቴንስ ማውጣት ችለናል ማለት ነው። እስኪ እንቀጥል። እንግዲህ ይሄ በራሱ በጃቫስክሪፕት ያወጣነው ነው። ኮንሶል ላይስ እንዲጻፍ ከፈለግን ሞስት ኮንሶል እንጠቀማለን እና ያው ብዙ ጊዜ ለዌብሳይት ዴቨሎፕመንት ላይ ባንጠቀመውም ኮንሶል ላይ ግን ራን የሚያደርጉ አንዳንድ እንትኖች የሚያስፈልጉ ከሆነ ኮንሶላችን ላይ ራን እንዴት እንደሚያደርግ ነው ማሳያችሁ ማለት ነው። አሁን እዚህ ጋር ወደ ኢንስፔክት እንለዋለን። ከዛ እዚህ ላይ ኮንሶል የምትለዋን ስንነካት ቻት ሄሎ የምትል መጣች ማለት ነው። እሺ እንግዲህ በባለፈው እንዳየነው በኤችቲኤምኤላችን ላይ የሰራነውን ነገር ማስተካከል ኤዲት ማድረግ እንችላለን ብለናል። እንግዲህ አሁን ለምሳሌ እዚህ ጋር አንድ ነገር ሰርች ላሳያችሁ። ፓራግራፍ እንክፈትና ለፓራግራፉ መጀመሪያ አይዲ እንስጠው። አይዲው ኒው እንበልና እዚህ ማን እንግባና ኢትዮጵያ is a great country እስኪ አሁን ይሄን ራን አድርገን እንመልከተው። ኢትዮጵያ ውስጥ የግሬት ካንትሪ የሚል መጣ አይደለም? እሺ አሁን እዚች ጋር ስክሪፕት ውስጥ እንግባና ማለትም በጃቫስክሪፕት ኤዲት ልናደርገው ነው ማለት ነው። አሁንም እንደ ቅድሙ ዶክመንት የምትለዋን የምንጠቀመው ጌት እዚህ ጋር ሁሌ በጣም መጠንቀቅ የሚገባችሁ ነገር ምንድነው? ካፒታል ስሞል የምትለዋ ነገር በጣም ግዴታ ነች። ጌት ኤሌመንት ባይ አይድ የምትለዋ በትክክል ካልተጻፈች በኋላ ያስቸግራል ማለት ነው። እሺ ምን የሚባል አይዲ ላግኝ የሚለው ላይ እንገባና ኒው የሚባል አይዲ እንለዋለን። ከየት ከኢነር ኤችቲኤምኤል ላይ ፈልጎ ምን ያርገው ያንን ጽሁፍ ከኢነር ኤችቲኤምኤል ላይ ፈልጎ አሁን እዚህ ጋር ምን እንስት ቫሪያብል አሁን ከዚህ በፊት ምን ብያችሁ ነበር? በባለፈው ቪዲዮ ኮንስታንት ያስፈልገናል። አሁን እዚህ ጋር 10 ይሄን ያው ስራ የሚል ያስገባና ይሄ ምንድነው እንትን ሲሆን ስትሪንግ ሲሆን ሁሌ በምን ውስጥ መሆን አለበት? በኮቴሽን ስር መሆን አለበት ማለት ነው። ቺን ኔም እንበላትና ሴቭ እናድርገው።
ራን እናድርግ እስኪ። ያው የአብስራ ወደሚል ተቀየረ ማለት ነው። ኤችቲኤምኤላችን ምንድን ነበር የሚለው ኢትዮጵያ ኢዝ ኤ ግሬት ካንትሪ ነበር የሚለው። ነገር ግን ምን ወደሚል ተቀየረ ማለት ነው? የአብስራ ወደሚል ተቀየረ ማለት ነው። እሺ ይሄ አንዱ የጃቫስክሪፕት አገልግሎት ነው ማለት ነው። እሺ ይሄን ካየን በኋላ እቺ ምንድነው ኮመንት ትባላለች። ያው አንዳንድ ሀሳቦችን ለወደፊት ለራሳችን ለማጠቆሚያ ለማስቀመጥ ያክል በጃቫስክሪፕት ላንጉዌጅ ስር የምንጠቀማት እቺ ኮመንት ትባላለች ማለት ነው። እሺ አሁን ሌላ ደግሞ ነገር ስንመለከት ለምሳሌ ቁጥሮችን መደመር፣ መቀነስ፣ ማካፈል ሞር ኢን ዲቴል ወደ አሬ ወደ ምናምን ከመግባታችን በፊት አንዳንድ ነገሮችን በሁለተኛው የጃቫስክሪፕት ፕሮግራማችን ላሳያችሁ ነው የሚለው። እሺ ቅድም እንደነበር ነው ምንድነው የምለው ቫሪያብል ነው ዲክላር የምናደርገው ኮንስት ብለን num1 እንበለውና አሁን እዚህ ጋር ምንድነው እቺ ነምበር ስለሆነ እዚህ ጋር ያስገባውት ቫልዩ ነምበር ስለሆነ ያስገባው ቫልዩ ምን አደርጋለሁ ኮቴሽን አላስገባም ማለት ነው። አንደር ኮቴሽን አላስገባም ብቻውን ነው ቁጭ የሚለው ማለት ነው። ስለዚህ ምን እላለሁ አሁን እዚች ጋር ሰም የምትል አንድ እንትን ሰጠውና num1 ፕላስ num2 እንበለውና በሴማይኮለን እንዝጋ። ከዛ ምን እንላለን ዶክመንት ዶት ጌት ኤሌመንት ባይ አይድ እዛ ኤችቲኤምኤል ላይ እንዲወጣልን ስለፈለግን በፓራግራፉ ቦታ ማለት ነው ኒው እንበለውና ዶት ኢነር ኤችቲኤምኤል ከዛ ምን እንበለው እኩል ይሆናል ሰም የምትባለው ሰም ማለት ነው ማለት ነች። እዚህ ጋር የነምበር 1 እና የነምበር 2 ድምር ነምበር 1 እና ነምበር 2 እነዚህ 5 እና 6 ማለት ነው። እስኪ ራን አድርገን እንመልከት። 11 አለ ማለት 11 ማለት ምን ማለት ነው? እዚህ ጋር 5 እና 6 ሲደመሩ 11 የሁለቱ ድምር ማለት ነው። ስለዚህ ኮዳችን በትክክል ራን እያደረገ ነው ማለት ነው። እሺ አሁን እንግዲህ ምን አየን? በኤችቲኤምኤላችን ውስጥ ያለን ነገር ማኒፑሌት ማድረግ ወይ ማጥፋት ወይ መቀየር የሚለውን አየን። ሌላ ደግሞ ምን አየን? እዚህ ጋር ወርዶችን ቁጥሮችን መደመርን አየን። አንድ እንደ ፋንክሽን ደግሞ እንደ መጀመሪያ ያክል እንዲሆነን እዚች ጋር እስኪ ማይ ፋንክሽን እንበልና ለሙከራ ያክል አንድ እንጀምር። እሺ ኦኬ እዚች ጋር አንድ ቁጥር እንበልና እዚች ጋር አይዲ ወይም ክሊክ እንበልና ክሊክ ማይ እንበለውና ኦን ክሊክ ማይ ብለን ኦኬ እሺ እዚች ጋር ፋንክሽን ኔም ከዚች መሃል ላይ እንስጠውና ማይ እንበለውና ኦን ክሊክ ማይ እንበለው። አሁን እዚህ ጋር ምን እናደርጋለን ማለት ነው ዶክመንት ዶት ጌት ኤሌመንት ባይ አይድ ብለን ምን የሚል ኒው የምትል እንስጠው። ከዛ ዶት ኢነር ኤችቲኤምኤል ወይም ዶት ምን ዶት ኢነር ኤችቲኤምኤል ብለን እኩል ይሆናል ብለን እዚህ መሃል ዌልካም ነው። እስኪ አሁን ራን አድርገን እንመልከት። እዚች ጋር አሁን አንድ በተን አለች። ለምንድን ነው በደንብ ልትታየን ያልቻለችው? በተኗ ምንም የላትም። ክሊክ ሚ እንበላትና ሪሎድ እናድርግ። ሶ ኢትዮጵያ ኢዝ ኤ ግሬት ካንትሪ የሚል አለ። ክሊክ ሚ የምትለውን ስንጫነው ወርዱ ቼንጅ ያደርጋል። በቀላሉም ቢሆን ማኒፑሌት አደረግን ወይም ሰም የሆነ ቼንጅ ፈጠረን ማለት ነው። ያ ማለት ምን ማለት ነው? እዚህ ጋር
ኒው ከሚባል አይዲ የምታገኘውን አለ ኒው ከሚባል አይዲ የምታገኘውን ኢንፎርሜሽን ይሄ እዚህ ጋር ኢትዮጵያስ ግሬት ካንትሪ የሚለውን እሱን ኢነሪች ይሄ ዌልካም በሚባለው ቀይረው ነው። ይሄ ኦን ክሊክ ማለት እቺ ፋንክሽን አለች። ይሄ ፋንክሽን ከዚህ በፊት በኢንትሮዳክሽን ፓርት ላይ እንደነገርኳችሁ ምንድነው የሆነ ተግባርን የሚተገብርልን ነው ማለት የሆነ ኮማንድን ለእንትኑ የሚናገር የሚሰጥ። አሁን እቺ ኔም ባንጠራት ምንም አይነት ስራ የለውም፣ ግን እቺ ኔም ጠርተን ፔጅ ውስጥ ያለውን ነገር ማኒፑሌት እንዲያደርግ አድርገናል ማለት ነው። ሳይዙን እንዲቀየር ሲኤስኤስ ሁሉ መስራት ይችላል። ሳይዝ እንዲቀየር የተለያዩ ተግባራቶችን መፈጸም እንችላለን ማለት ነው ይሄን በመጠቀም። ለዛሬ እንደ መጀመሪያነት ያክል ቁጥሮችን መደማመር አሳየኋችሁ። ማባዛትን ብናረገው እቺን እዚች ጋር ያለችውን እንትን ማለት ነው እዚች ጋር ያለችውን እቺን መደመር የምትለዋን ማብዛት ማድረግ ነው። እስኪ ቼክ እናድርግ። አሁን ሪሎድ እናድርግና 30 የምትል መጣለች። እቺ ክሊክ የምትለዋ በተን ምንም ፋንክሽናሊቲ ያሰራ፣ ምክንያቱም ፋንክሽንን አጥፍተነዋል። ያው እቺን ስላላጠፋናት ነው ከምናስወግዳት እናስወግዳትና ሪሎድ እናድርጋ። 30 ሚል መጥቷል ማለት ነው። 5 ሲባዛ በ6 30 ማለት ነው። እንደዚህ በማድረግ ማባዛት፣ መደመር፣ ማካፈል እንደ መጀመሪያ የለማመጃ ቪዲዮነት ይሄንን ሰርቼላችኋለሁ ማለት ነው። በቀጣይ ደግሞ ከዚህ ትንሽ ገፋ ያለ ኢንዲቴል ገባ ያለ ቪዲዮ ይዤላችሁ እመጣለሁ ማለት ነው። አመሰግናለሁ እስካሁን አብራችሁኝ ስለቆያችሁ። እንዲሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩኝ ይላሉ።